السلام عليكم ورحمة الله وبركاته. ودنا تكبراتو የሸቃላ ሜዳ ቤተሰቦች ኬፍኩም አክባርኩም ዛሬ ይዤላችሁ የመጣሁት በዋናነት ምንድነው መሰላችሁ የሀገሬ ልጆች ክፍል 2 ነው። ክፍል 2 ሰው እንዴት ኢንቫይት ታደርጋላችሁ የሚለውን ነው እና ቆንጆ ቪዲዮ ሰርቼላችኋለሁ። በደንብ አድርጋችሁ እስከ መጨረሻው ተከታተሉ። ከዛ በፊት ግን አንድ እምላችሁ ነገር አለ ማለት ነው። ላይክ ሼር ሰብስክራይብ ለምታደርጉ ደግሞ ይቺ አበባ ለእናንተ ናት ውዶቼ ማለት ነው። እና በዋናነት አንድ አትፍጠኒ ብላችሁኛል። እሺ ቀስ ብዬ ለመናገር ሞክራለሁ። ቀስ አርጌ አፖቹን አሳያችኋለሁ። እና አታምኑም በቃ ብዙዎቻችሁ ይሄ ነገር ውሸት ነው የምትሉ አላችሁ። ብቻ ክፍል 2 ለመስማት የደረሳችሁ ሰዎች እናንተ እንግዲህ የገባችሁ ናችሁ። በቃ ክፍል 1 ነው ከማውረድ በኋላ ክፍል 2 ላይ ምን ነገሮች አሉ በዋናነት ሰው እናንተ ከገባችሁ በኋላ ጓደኛ ግን ባታስገቡ ጥሩ ነው። ሁሉም ሰው እዚህ አፕ ላይ የሚገባው ለራሱ ሊሰራ ነው። ያስገባው ሰው መቼ ነው የሚጠቀመው? መጀመሪያ የገባው ሰው ያስገባው ሰው ሲጠቀምለት ነው። ገባችሁ? እኔ አንድ ሰው ባስገባ ያ ሰው እስካልተጠቀመልኝ ድረስ ያ ሰው እስካልተከፈለው ድረስ አፑ ለኔ ኮሚሽን አይከፍለኝም። በቃ 100% የምታውቁት ነገር ይሄ ነው። እና ስለገቡ ውለታ የዋሉልን ይመስላችኋል አንዳንድ ሰዎች ከጎረቤት ከጓደኛ ከዘመድ ስታረጉት። ከዛ ግን ወጣ ያለ ሰው ካለ በቃ ልጠቀምበት ከሌ ደረሰበት ደረጃ ልድረስ ብሎ ነውና መጀመሪያ ሲገባ $10 ዋንቺ በ7 ቀን $10 የሚሰራታለች። ከዛ እንዴ ያሰለቻል እኮ ሁሉ ቀን እኔ ላይቭ ልገባ ነው እንዴ ሁሉ ቀን አንድ 10,000 ኮይን ልለቅም ነው እንዴ ከ10,000 ኮይን ደግሞ 1,000 ኮይን ይሆናል ይችል ልለቅም ነው እንዴ? እዛ ላይ ነው ትልቁ ችግር። ያ ደረጃችሁን መገንቢያ ነው መሰረት ነው። የሰው ልጅ ከተወለደ በኋላ ቀስ በቀስ በሂደት የሚሄድበት መሰረት ነው። ገባችሁ? ግን እናንተ ማሰብ ያለባችሁ እንዴት ኤጀንት መሆን እንዳለባችሁ። ኤጀንት ስትሆኑ እጥፍ ነው ክፍያችሁ። ገባችሁ? ከዛ ደግሞ በላይ ሱፐር መሆን ይቻላል። ያንን ለመሆን ነው እንጂ ገና ገብታችሁ $10 ምናምን 1500 ብር ይቺ በቀን የምታገኙአትን ነገር እርሷት። ቢያንስ ኤጀንት ስትሆኑ ብዙ ሰዎች ሲኖራችሁ የራሳችሁን ግሩፕ ስትሉ በቀን የሚገባላችሁ ገቢ በቁጥር የተገደበ አይደለም። በቃ የላይቭ ሰዓት ያኔ ልተው ትችላላችሁ፣ ጊዜ ታጣላችሁ። የምታስተናግዱት የምታስተዳድሩት ቲም ትልቅ ሲሆን እናንተ ጊዜ ታጣላችሁ። ስለዚህ ህልማችሁ መሆን ያለበት $10 በ8 ቀን ወይም በ6 ቀን የሰራችኋትን አይደለም። ማሰብ ያለባችሁ ከናንተ በላይ ያለው ሰው እንዴት ብሎ ደረሰ፣ እኔ እንዴት ብዬ ነው እዛ ቦታ ላይ የምደርሰው፣ ያንንስ እንዴት ብዬ ነው የምበልጠው። ካስገባችሁ ሰው በላይ እኔ ነኝ ያስገባኋችሁ፣ ከኔ በላይ እንዴት በልጣችሁኝ ከኔ በላይ ተከፋይ ትሆናላችሁ። ይሄንን ነው ማሰብ ያለባችሁ። ስለዚህ ይሄንን በማሰብ መግባት አለባችሁ። በደንብ አድርጌ ቪዲዮ ሰርችላችኋለሁ። እስከ መጨረሻው ተከታተሉት። በጣም ይጠቅማችኋል። ሰዎችን ኢንቫይት ስታደርጓቸው ሆስቱ ናችሁ የሚከፈላችኋል፣ ኤጀንቱ ናችሁ የሚከፈላችኋል። ኤጀንት ሲሆንና ሆስት ሲሆን ልዩነቱ ምንድነው? ሁሉም የሚከፍለው ከሆነ ካላችሁኝ ሆስት ሲሆን አንድ ሰው የራሱ የሆነ የኮይን ክፍያ ያገኝበታል። ኮይኑ ይጨምራል። ገባችሁ? ለምሳሌ ብዙ ሰው ሲያስገባ በቀን እስከ 12,000 እኔ ቲክቶክ ላይ ቪዲዮ ሰርችላችኋለሁ። እስከ 12,000 ብር በኢትዮጵያ በቀን ገቢ ያገኛል። ስላስገባ ብቻ ኮሚሽን ይከፍለዋል። ማን ነው የሚከፍለው? ራሱ አፑ ነው የሚከፍለው። ኦኬ። ግን ኤጀንት ሲሆን የገባው ሰው የሚሰራውን እኩል ለሱም ኮሚሽን ማን ይከፍለዋል? አፑ ነው። ከሰውየው ላይ ከሰራው ላይ 5 ሳንቲም አይወስድም። ራሱ አፑ ነው የሚሰጠውና በዚህ መልኩ ነው ስራው የሚካሄደው እላችኋለሁ። በደንብ አርጋችሁ ሰውን እንዴት ኢንቫይት ታደርጋላችሁ እስከ መጨረሻው ይሄን ቪዲዮ እዩት። እዚህ ቪዲዮ ላይ ነው እየሰራውላችሁ። እኔ ሁሌም ቅድሚያ የሚጠቅማችሁንና የሚያበረታታችሁን ነገር ከነገርኳችሁ በኋላ ከዛ ደግሞ አፑን አሳያችኋለሁ ማለት ነው። ቪዲዮ ሊረዝምባችሁ ይችላል ግን ማወቅ ያለባችሁን ነገር ስታቁ መስማት ያለባችሁን ነገር ስትሰሙ የበለጠ
ትነቃቃላችሁ፣ የበለጠ ትሰራላችሁ ብዬ ስለማስብ ነው። ቀጥታ ወደ ቪዲዮ እንሄዳለን። እኔ የተፈጥሮ አድናቂ ስለሆንኩ እዚህ ነው ምሰራላችሁ እና ደስ ይላል። በርቱልኝ፣ እስከ መጨረሻው እዩት። ላይክ ሼር አድርጉ። ሰው ኢንቫይት ለሚያደርጉ ሰዎች ደግሞ ላኩላቸው። እሺ እንጀምራለን። ከታች ቀስት ያለበትን ምልክት እንነካዋለን። ያው እዚህ ክፍል 2 ስለሆነ ብዙ ነገር አቃችሁ ነው እዚህ ለምትደርሱት ማለት ነው። ከዛ ስትነኩት ቀስ እያልኩ ነው ማስረዳችሁ ኢንሻአላህ። ስትነኩት እንደዚህ ይመጣላችኋል ፕሮፋይላችሁ ማለት ነው። ያከበብኳችሁ ስትነኩ ከፕሮፋይል በታች እንግዲህ ታንሸራትቱና ኢንቫይት የሚላለ ከዛ እሱን ትነኩታላችሁ ማለት ነው። እሱን ስትነኩት እንደዚህ ያመጣላችኋል። $16 አንድ ሰው በማስገባታችሁ በደንብ ከሰራ የምታገኙት ይሆናል ማለት ነው። ኢንቫይት የሚለውን ክሊክ ስታደርጉት እዚህ ውስጥ ያስገባችኋል ማለት ነው። ከዛ እዚህ ጋር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛው ሊንክ ለናንተ 200 ኮይን ስለማያስብላችሁ የአምስተኛውን ትነኩታላችሁ ማለት ነው። የአምስተኛውን ትነኩና ሼር የሚለውን ስትነኩት እንደዚህ ያመጣላችኋል። ከዛ በምንድነው ሼር የምታደርጉት? በፌስቡክ ነው፣ በቴሌግራም ነው፣ በምንድነው በፈለጋችሁት ነገር። ከዛ ሞር የሚለውን ስትነኩት አማራጭ አሉ። እንደዚህ ከስር ደግሞ ፕሮፋይላችሁን ለምታያቸው ሰዎች ለመላክም ነገር ግን እኔ የምልከውን ሰው ከውስጥ ለዛ ሰው ብቻ ስለሆነ ምን ማድረግ አለብኝ? ይሄን ሁላ ካንሰል ብዬ ከአፖቹ ውስጥ እወጣና ኮፒ ሊንክ ነው ማድረገው። እኔ ኮፒ ሊንክ ሼር የሚለውን ነካለውኝ። ከዛ ይችን ቢጫዋን ሰንሰለት የመሰለችዋን ኮፒ ሊንክ አደረኩት። ኮፒ ሊንክ ካደረኩት በኋላ ለምልክለት ሰው ሜሴጅ ቦታ ላይ ነው ቀጥታ የምሄደው። ኮፒ ሊንክ አድርጌዋለሁ፣ ሊንኩን ይጃለሁ። ከዚህ ጋር በቃ እንወጣለን ማለት ነው። ከዛ ኮፒ ሊንክ ያደረግነውን ሊንክ ይዘን ወደ የት እንሄዳለን? ወደ ምንልክለት ሰው። ያውን እኔ ያስገባዋቸው ሰዎች ናቸው ማለት ነው እዚህ ውስጥ ያሉኝ። እናንተም እንደዚህ ያስገባችሁትን ሰው በኋላ የምታዩ ይሆናል ማለት ነው። ከዛ ከዚህ ቀጥታ እወጣና የት ነው የሚሄደው? ቴሌግራም ላይ ማሻአላ ወንድሜ ነው ማሻአላ ያላችሁ ኡመር እና ማለት ነው። ከዛ ቴሌግራም ላይ ገባሁና ለማልላክ እያሰብኩ ነበር። ነገር ግን አንድ ሰው አይጠፋም። ዝም ብዬ የዛን ሰው ስም መርጣለሁ። እስኪ ከዚህ ካሉኝ ላይ ሙሐመድ አሊ የሚለው መረጥኩኝ። ከዛ እሱ ላይ ልጽፍለት ነው ልልክለት ነው። የኮሜንት መጻፊያዋን ጥብቅ አርጌ ነው የምይዘው። ከዛ ያ ኮፒ ያረኩት ሊንክ ይመጣልኛል ማለት ነው። እደግምላችኋለሁ። እዚህ ጋር ጥብቅ አርጌ ያስኳት የኮሜንት መጻፊያዋን ጫን ብዬ እንደዛ አመጣልኝ። ከዛ ይችኛዋን ፔስት የምትለዋን እነካለው ማለት ነው። ከዛ ሴንድ አርጌ ላኩ ማለት ነው። በቃ በዚህ መልኩ ሊንክ ተልኮላችኋላችሁ። የተላከለት ሰው ደግሞ ሊንኩን ይጫንና ምን ያደርጋል? ሊንኩን ተጭኖ ያወርዳል። ይሄ መጀመሪያ እናንተ ስትከፍቱ የነበረው ይመጣለታል ማለት ነው። በዚህ መልኩ ኢንቫይት ሰራችሁ፣ ሌላ ሰው አስገባችሁ፣ ኤጀንትም ሆናችሁ ሆስትም ሆናችሁ ባስገባችሁ ሰው ተከፋይ መሆን ትችላላችሁ። ኢንሻአላህ ዛሬ ቀስ ብያ ወኔ ስነካው ሊንኩን ስላለኝ ወደ ራሴ መለሰኝ። ኤጀንት ሪሃና ወይም ሸቃላ ሚዲያ